መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስን ያከበሩ መንገዱን የተከተሉ ብዙ ሴቶች አሉ። እውነትን የመሰከሩ ስለ ቃሉ የኖሩ ብዙ ሴቶች አሉ። መስዋዕትነትን የከፈሉ በመስዋዕትነት ያለፉ ብዙ ሴቶች አሉ። ታላላቅ የምድር ነገስታት፣ ታላላቅ ነቢያት የወለዱ ብዙ ሴቶች አሉ። ከነዚህ ሁሉ ግን አንቺ ትበልጫለሽ። ቅድስት ድንግል ማርያም ሆይ አንቺ እኮ የሰማይ ዙፋኑ ምድር መረገጫው የሆነ ድንቅ መካን ኃያል አምላክ የሰላም አለቃ ሁሉ በእርሱ የሆነ ከሆነውም አንዳችም እንኳን ያለ እርሱ ያልሆነ ዓለምን ሁሉ ከሞት ወደ ሕይወት የመለሰ መንበሩን የሚሸከሙ ኪሩቤልና ሱራፌል የሚንቀጠቀጡለት የሁሉ ፈጣሪ የሁሉ አምላክ የሆነ የኢየሱስ ክርስቶስ እናቱ ነሽ። በፊትም አሁንም ወደፊትም ካንቺ በቀር ፈጣሪዋን ልጄ ብላ የምትጠራ ሴት አልነበረችም፣ የለችም፣ አትኖርምም። ክርስቶስም እናቴ ብሎ የሚጠራት ብቸኛዋ ሴት አንቺ ነሽ። በእውነትም ከሁሉ ትበልጫለሽ። እናት ስትሆኝ ድንግል፣ ድንግል ስትሆኝ እናት፣ በእውነት ከሁሉ ትበልጫለሽ። ትውልዱ ሁሉ ብጽዕት ብሎ የሚጠራሽ ብቸኛዋ ሴት በእውነት ከሁሉ ትበልጫለሽ። እግዚአብሔር መርጧልና ብቁ ያስቀረሽ ጠብቆ ያስቀረሽ ዘር በእውነት ከሁሉ ትበልጫለሽ። በዓለሙ ሁሉ ድህነት ምልክት የሆንሽ በእውነት ከሁሉ ትበልጫለሽ። እናቴ ብሎ እንዲህ እኔ ምን ልናገር? ሺህ ቃላትን ብደረድር ያንቺን ክብር ሊገልጸውስ እንደምን ይችላለሁ? አዎ አሁንም እላለሁ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ። መጽሐፈ ምሳሌ ምዕራፍ 31 ከቁጥር 29